שלום. שלום. תספאי, מה שלומכם בימים אלו? ברוך השם, בסיימתה. בוא תספר לנו קצת איך מתקדם המאבק שלכם. ውድ ጊዜያቸው መስዋዕትነት ከፍለው ከኮሚቴው አዘጋጅ ጀምሮ ለራባኖች ለቀሳውስቶች ለሁሉም ህብረተሰብ ሃይማኖት ልጃችንን እንደ ልጃቸው በመቁጠር ፀሐዩን ተቋቁመው ዋጥሙን ተቋቁመው ብዙ ስራቸውን ትተው ብዙ ነገሮችን ወደ ጎን ትተው ሃይማኖት የናንተ ብቻ አይደለችም የኛም ልጅ ናት ብለው እዚህ ድረስ ስለመጡ በቅድሚያ እዚህ ለመጡ ሁሉ ቤታቸውም ነው በጸሎት ለሚያስቡን ሁሉ በእግዚአብሔር ስም ምስጋና ማቅረብ ፈልጋለሁ። איזה מסר תרצה להעביר לנו, לעם ישראל? መልእክቱ ምንድነው? አንደኛ ሃይማኖት ያው በጽፋት በመርካዝ ቅሊጣ ውስጥ ነው የጠፋችው የተጠለፈችው ልጃችን አልጠፋችም ተጠልፋ በሰው እጅ ነው ያለችው ፖሊስም በቂ ምርመራ ስላላደረገልን ህብረተሰቡ በሚያገኘው አጋጣሚ ሁሉ ሃይማኖት እንደ ልጁ በመቁጠር ልጃችን ስለተጠለፈችብን ከፖሊስ ከፍ ያለ መርማሪ ገብቶ እንደ ሻባክ አይነት ያሉ እንዲገቡልንና እነሱ ምርመራውን ከፍ ያለ ቴክኖሎጂ እስራኤል አላት ነገር ግን እኛ ጥቁር በመሆናችንና ቋንቋውን ባህሉን ባለማወቃችን በጣም ችግር ላይ ስለሆነ ህብረተሰቡ ይሄንን አውቆ አንደኛ ልጃችን ተጠልፋለች ወደሚል ቲክ እንዲቀየርልን የፖሊስ ያለው ቲክ ህብረተሰቡ ሌላ መርማሪ ቡድን ከፖሊስ የተሻለ ተለያዩ ቦታዎች ቅቡጻ ተላልፎ የተለየ መርማሪ ቴክኖሎጂ ያለው እንዲገባልን ሶስተኛ ፕራስ ያወጣነው ከዚህ በፊት 350 ሺህ ብር የነበረው አዘጋጅ ኮሚቴዎቹ የኛን ጥያቄ በመቀበል ህብረተሰቡም ጥቆማ በመስጠት ሁለት አይነት ጥያቄዎች ስለነበሩ አንደኛ ጥሩ ህሊና ያላቸው ሰዎች መተው ሃይማኖትን ጥቆማ ይሰጣሉ ሁለተኛ ደግሞ ብሩን ፈልገው የሚመጡ ሰዎች ጥቆማ የሚሰጡ ስላሉ ህብረተሰቡ ብሩን ከፍ ብታረጉት ይሻላል ስላሉ ሃይማኖትን ያለችበትን ቦታ የሚያቀና የሰጠው መረጃ በቂ ከሆነ ሃይማኖትን የሚያስገኝ ከሆነ 350 ሺህ የነበረውን 1 ሚሊዮን አድርገናልና ህብረተሰቡ ይሄንን አውቆ ለሁሉም እንዲያዳርስልንና ልጃችንን እንዲያፋልገን ስንል ነው ማሳስበው። בהחלט. כן. תספאי, תודה רבה לך שדיברת איתנו ומקווים שהיימנות הבת שלך תימצא כמה שיותר מהר. ሃይማኖትን በትክሾረታቸው እንዲያትረሷት ላለው አመሰግናለሁ። תודה.